ታየኝ እኮ ድንብላል ይሄን ስሰማ ያንን ገደል የሚያከላገጯን እንደዚህ ይዛ አወይ አባቴ ድረሱልኝ ትርንጎ ተበላሸች ስትል እየታየኝ እንዴ ልጁ ያሟል እንዴ ከዛ ከግንድ እግር ጆሮ ይሄ ይሻልሻል እንዲሁ ሲታይም ቀሽት ነገር ነው እና ሰው ጠፍቶ ነው ይሄን ከሰማይ ስባሪ የሚያክል ሰው ጋር የምትጣለው ምን ላድርግ ብለህ ነው ሄላ ለሃና ቤተሰቦቹ እኮ ወርቁ ያስፈልጋቸዋል ቀሪ ሀብታቸው እሱ ብቻ ነው ፋኖሴ በዚህ በቀን እንዲህ የተኛሽ ነው የተስማማሽ ለካኝ በስመ አብ ወወልድ ወመንፈስ ቅዱስ ዋው የሚገርምሽ በጣም የሚጣፍጥ ምግብ ነው አንቺ ነሽ የሰራሽው አይ እኔ አይደለም ኦ ለካ ባንዳለሽ ነገርሽ ነበር እርግጠኛ ነኝ ይሄን ምግብ የሰራው እሱ ነው ምኑ እኔን እዚህ አስቀምጠን ሌላ ሴት ትጠቅሳለህ ምን ችግር አለ ኤልያስ አቤት አንዬ በቃ ቤት ውሰደኝ የማን ቤት ወደ እኔ ቤት አዎ እንዴ ለምን ተምቹ አልተቻለ ተምቹ በቃ ለነገሩ እኮ መጀመሪያ ነው የተመለሽው የእርግብን ቀመሰ በቃ ከዛ በኋላ መቅመስ ነው ሄዶ እየቀመሰ ማለት ኧረ ተው ተምቹ ተው ገንተው አያችሁ አይደል ገንዘብ ሲኖራችሁ ችግር ነው ገንዘብ ሲመጣም ችግር ነው አሁን እነ ተምቹ አካሄዳቸው በቅርብ የመጥፋት ሀሳብ ያላቸው ይመስላል ይመች ተምቹ ይመች ሌላ ምን እላለሁ ነገር ግን ልጅቷ ተጠቁማ ነው የመጣችው ማን ነው የጠቀመው ወይም ደግሞ ማን ነው የጠቆማት ካላችሁኝ መጋረጃ ገዝታ በኋላ ታስገባለች ብሎ ጠዋት ላይ አጋንማ ሄደችው ልጅ አለች እሷ ነች ይሄንቺኛን የላከቻት እርስ በርስ ይላላካሉ እንደዚህ አይነት ነገር እርስ በርስ ይላላካሉ ሴቶቹ አንዱን ሲያጃጅሉት በቀላሉ የሚጃጃል አይነት ከሆነ ሌላኛዋን ትልካለች ተተኪ ያላቸው እና ላክ ያደርጋሉ እንደዚህ አይነት ቢዝነስ ተጀምሯል አሁን ላይ እንዴት ናችሁ ኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ ዛሬ ኖላዊ ነብረ ልዩ እናደርጋለን እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል ጉዳዮችን ጀባ አመላችሁ ይሆናል ሀና ጀመራት እንግዲህ መነፋረቋን እዛም ትሄዳለች መነፋረቋን እኔ እኮ ማለት ነው ምን አረተ ሀናቴ እባክሽ ልብ ግዢ ብላ ደግሞ ኤላ አንተ ጋር ማድረግ ይፈልጋሉ አለች እኔ ብያቸዋለሁ ባለፈውም ብያቸዋለሁ እቺ ልጅ በፊት አሴር ላይ ነው ሁሉ ነገሩ ጥገኝነቷ ፍቅረኛዋ ሌላ በነበረ ጊዜ አሴር ላይ ነው ተጠንቀው አሁን አሴር ራሱ ፍቅረኛዋ ሲሆን አሴር ሸሽታውንም ደግሞ ሌላ ኤላን እየፈለገች ነው እኔም ብሄድ ከኤላም ሸሽታ ከአሴርም ሸሽታ እኔ ጋር መምጣት ነው የሚቀር ጉዳይ ነው እቺ ልጅ ችግር አለባት አሳክሟት ብያቸዋለሁ አልሰማ ብላችሁ ይሉ ሲጀምር ዝም ብሎ የሚያነፋርቀው ዝም ብሎ የሚያነጫንጨው ወይ እርግዝና ነው ወይ የሆነ ሌላ ዲስኦርደር አለባት አሳይቷት ሐኪም ቤት የምሬን ነው የምላችሁ ይኸው በትናንትናም ክፍል አንድ ስልክ ነው የሰማነው ስልኩ ምን እንደሆነ ማናቅ ምን እንዳለትማ አናቅ ምን እንደተፈጠረ የምናውቀው ነገር የለም ብቻ መነፋረቅ ነው መተከዝ ጀምራለች ትገዛ ጨምራበታለች በአሁኑ ነው ውዝግብግብግብግብ ነው የምታረኪኝ በቃች ወይ ያንቺስ እጅ አለ ተምቹ አሁን ሄደ ይሄንን ነገር እንትን ማድረግ አለበት መናገር መቻል አለበት በቃ ሄደ ለአሴርም ለሁሉም እያንዳንዱን ሄደ አንቺ እኮ እንደዚህ ነች ልጅህ እኮ እንደዚህ ነች ያለ ይሄን ማውራት አለበት በቃ በቀጣዩ ክፍል ድብልቅልቁም ቢያወጣው ደስ ይለኛል ግን አንተ አታፍርም አንተ እዛ ከድንብላል ተደብቀህ ይዘህ ሄደ ኮብልለህ አድረህ ምናምን ብለህ ውለመተህ እዚህ ጋር ያስኩ ብላ ስትጀነን አታፍርም እንደው ትንሽ እንኳን እዚህ ውስጥ ቅንጭር አይልባችሁ እኔ ጋይስ ይምረኝ ነው አሁን እኔ አልችልም እውነታዊ ነው የሆነ ጥፋት አጥፍቼ ተመሳሳይ ጥፋት ሰውን አንተ እንዴት ታደርጋለህ ለማለት አልችልም ብል እንኳን ድንገት የኔ ትዝ ይለኛል ወይ እኔ አሁን ሰው መለስ ስላለ እተዋለሁ ገባችሁ አንተ እንዴት ነው ያንተ ማታ ስታጫውት አምሽተህ ምንጉርነ ወዳጄ ምንጉርነ አንተ ለማንኛውም ሄዶ ያውራ እኔ ፈታ ያርግ ሌላ ምን እላለሁ የምናሴ ፍቅረኛ መልእክት ለምናሴ መስሎ ነበር ከዚህ በፊት ግን ለምናሴ ፍቅረኛ እንደሆነ ሰማን ትናንት ያው የማንሰማው ነገር የለም ሰማን ማን ነው ያስቀምጥላት ማን ነው ለትንሳኤ ማን ነው መልእክቱን በስሟ ወይም ደግሞ ገንዘቡን በስሟ በወረቀት ጠቅልሎ ያስቀምጠው ምናሴ ጋር ማን ነው እኔ ግን ሲመስለኝ ግን አደጋውን ያደረሰው አንዱ ሰው ሊሆን ይችላል ወይም ደግሞ አውቀው ሊሆን ይችላል ይሄንን ነገር ያደረጉባቸውና ተጸጽተው እሷን እያገዙ ነው ብዬ ላስብ እንጂ ዘመድ ምናምን ይሆናል ብዬ አላስብም እንደዛ አይነት ነገር ነው እኔ የሚሰማኝ
የዛች ስራ ደግሞ በጣም ብዙዎቹን ሲያጨናንቅ ነበረ። ያው ስራው ታውቋል እኮ እኛ ራሱ ገብቷችሁ አይደለ? ስራው ጀግና ነች። ግን ማለት ሪል ቤተሰቧ ሳትሆን ወይም ደግሞ በስጋ ሳይገናኙ ይሄን ያህል ለእሷ መስዋዕትነት ከፍላ እሷን እንደዚህ ማቆየቷ በጣም የሚገርም ነው። የሚገርም ልብ ነው ያለው። ብቻ ከባድ ነው። አሁን እዛ ጋር ይህንን ነገር ከሰማች ትንሱ ይህንን ነገር ከሰማች ምናሴን ሁላ በቃ ፍጹም ነው ማታየው ማለት ለእኔ አትገባም ለእሷ ነው ማለቷ የማይቀር ጉዳይ። ምክንያቱም ትልቅ መስዋዕትነት ነው አይደለም? በዚህ ዘመን አይደለም የሰው ወንድም የስጋ ወንድማችሁ እንኳን ወይም የስጋ እህታችሁ እንደዚህ አይነት ውሳኔ አይወስኑ በፍጹም። ሲቀር ይቀራል ነው የምትባለው እንጂ እንደዚህ ነገር አይኖርም። ብቻ ደስ የሚል ነገር አለው። የትላንትናው ክፍል ተመችቶኛል። ሳቢ አይነት ነገር ነበረው። ጥሩ ነው። ኤላን ደግሞ እያሰቃዩት ነው እዛ አስገብቶ አንዴ ብር አምጣ አንዴ ምን ኧረ ኤላን ተውት ባካችሁ ይስራበት እንዴ። ኤላ ራሱ ለምን ቁጭ አድርገህ አትመክራቸውም? የምሬን ቁጭ አድርገህ ማለት እኔ በእናንተ ንብረት ላይ ምን የሚያገባኝ ነገር የለም። እኔ እስከከፈላችሁ ድረስ ዝም ብዬ መስራት እችላለሁ። ነገር ግን ከኔ ጋር ብዙ ነገር አሳልፈናል። ብዙ ጊዜ እናንተ መንገድ ዳር ነበራችሁ፣ የምትበሉት አታችሁ ነበር ብዙ ጊዜ። አሁን ደግሞ ፈጣሪ ረድቷችሁ አሳልፎላችሁ ባላችሁበት ታይም አንተም እያወጣህ የምትዘራ ከሆነ አንተም እዚህ እያወጣህ የምትዘራ ከሆነ ምንድን ነው ትርፋችሁ? ነገ ተመልሳችሁ እዚህ ጋር ብትወቁ ማን ያያችኋል? ማን ያነሳችኋል? ትላንት ከነበራችሁበት የትላንትናውን ማንነት ረስታችሁ እንዴት ነው ዛሬ እንደዚህ የምትሆኑት? እስኪ እኔ ነኝ የትላንትና እናንተ የነበራችሁበት ማንነት ትላንት የነበራችሁበት ማንነት እዩ። ከኔ እንኳን ብር ትወስዱ ነበር፣ እኔ እንኳን ምሳ ጋብዛችሁ ነበር ስለሌላችሁ። አሁን ደግሞ እናንተ እኔን ቀጥራችሁ በእናንተ ስር መሆን ችያለሁ። ጊዜ እንደዚህ ቀይሯል። አሁን እናንተ እየሄዳችሁበት ያለው መንገድ ትክክል አይደለም። ስለዚህ ተመለሱ። እኔ ከዚህ በኋላ የመጨረሻ ጊዜ ነው ይህንን ነገር የምለው። ከእናንተ ጋር አልከራከርም። ስራዬን በአግባቡ ሰራለሁ። የኔን ደሞዝ ወስዳለሁ። ከዛ በኋላ ብር አምጣ ስትሉኝ እሰጣችኋለሁ። የምትፈልጉትን መታችሁ የፈለጋችሁትን መውሰድ ትችላላችሁ። ለእንትና ስጥ ለምትሉኝ ሰዎችም እሰጣለሁ። ከዚህ በኋላ መጨቃጨቅም አልፈልግም። ነገር ግን እወቁት፣ በቅርቡ ተያይዛችሁ ገደል ትገባላችሁ። በትክክል አስቀምጦ መንገር አለበት በቃ እንጂ እንደዚህ መጨቃጨቁ ያን አስፈላጊ አይደለም ብዬ ነው የማስበው። እና እንደዛ ቢያደርግ አሪፍ። እናንተ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። መካሪ ሆንኩላችሁ። እኔ እኮ እንደ ሽማግሌ ነጭ ፀጉር አብዬ እናንተ አላኛችሁም። ፀጉሬ ገባገባ ብሎ አትመተም ገባገባ ብዬ ስንቱን በረሃ ዞረን በሉ ወዳችኋለሁ። በቀጣይ ክፍል እንገናኛለን። በጉጉት ስንጠብቁ የነበረው አቶ መስፍን ትላንትና ስልክ አጭሆዋል። ሄለው ብለዋል። ሀና ጋር ደውለዋል። ምን ተፈጠረ ብለዋት ነው ሀና እንደዛ ክው ያለችው? ወይስ ደግሞ መጣሁ ብሏት? ምንድን ነው የተፈጠረው? ከዚህ በፊት በነበረው ሪቪው አንድ ነገር አንስቼላችሁ ነበር። ለምናሴ ብሩን የሰጠው ሰው መስፍኔ ነው ብያቸዋል። ወይም ደግሞ የመስፍኔ ተላላኪ ነው ብያቸዋል። እኔ መስፍኔ የመሆን እድሉ 70% ወይም 60% ብያቸዋል። አለበለዚያ የመስፍኔ ተላላኪ ከዛ አያልፍም ብያቸዋል። እና ሀናንም የሆነ ሰርፕራይዝ ሊያደርጋት ይመስለኛል ዝም ብዬ ሳስብ። እስኪ እናንተን ሀሳብ አስቀምጡ። ወይስ ደግሞ በአካል ሊያገኛት? ምን ትላላችሁ? እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬም ኖላዊን አብረን እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን እንጃባ እምላችሁ ይሆናል። ኖላዊ በትናንትናው ክፍል ያላመናቸው በጣም ብዙ ድርጊቶች ስናይ ነበረ። ኤላ ገንዘቡን ሰብስቦ ጠራርጎ ሲያወጣ አየ ነው። ባንክ ሊያስገባላቸው ነው ወይስ ደግሞ ለራሱ ሊሞጭልፍ ነው? እንዴት ነው ነገሩ? ያም ተነስቶ የሚያጠፋ ከሆነ ይህም ተነስቶ የሚያጠፋ ከሆነ ለዚህም ስጥ የምባል ከሆነ ገንዘባቸውን አያውቁትም ማለት ነው። ስለዚህ እኔም በጊዜው ልጠቃቀም፣ እነዚህ ሰዎች ከመጥፋታቸው ተመልሰን ደሃ ከመሆናችን በፊት እኔም የቻልኩትን ልጠቃቀም በጊዜው እያለ ይገኛል። ምንድነው የምታስቡት እናንተ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ጩና ግን ተምቹ የምን ተምቹ ሆናለች? ተምቹማ ተምቹ ነው። ኧረ ጩና ተምቹ ሆናለች።
ጭራሽኛ በሀናና በአሲር መካከል ገብታ ጥሩ ውዝግብ ታሳየናለች እችላለሁ። ጭራሽ አሲርንም ሽጠዋለች። ኧረ በለው እንደዚህ አይነት ነበረች ልጅ። እኔ ሳቃት እንደዚህ አልነበረች። አሲርን በፍጹም አሳልፋ ማትሰጥ አይነት ልጅ ነበረች። ኦኬ እኔ እንደዛ ነው የማውቀው። በአሲር ስትመጡባት በቃ ኃይለኛ ቁጡ እና በአሲር ማትደራደር ኢቭን ስለ አሲር መጥፎ እንዲነገር የማትፈልግ አይነት ልጅ ነበረች። አሁን ደግሞ ዛሬ ላይ መልሳ አሲርን አሳልፋ መስጠት ምናምን በጣም ደባሪ የሆነ ነገር ነው የተፈጠረው እዛ ጋር። እነዛ ባይሆን ደስ ይለኛል። ምክንያቱም ከእንደነዚህ አይነት ሰዎች ሲጀመር እንደዚህ አይነት ነገር አይጠበቅም። ኦኬ ካልሆነ ጠይቁ፣ መጠየቅም ጥሩ ነው አንዳንዴ። የምሬን ነው። ምክንያቱም እንደነዚህ አይነት ሰዎች እንደዚህ አያደርጉም። በቃ ይህ የመጀመሪያውን ስሜት አታጥፉ። ድራማው ላይ የነበረው ክፍል 1 ላይ የነበረውን ስሜት አታደብዝዙት። የምሬን ነው የምላችሁ። እንደዛ የምትፈልገው እንደዛ የምታፈቅረው የምትሳሳለት ልጅ እሱ ራሱ ከታሰረችበት አስወጥቶ ራሱ ጋር አስጠግቶ ስራ አስጀምሯት እሱን መልስ አሳልፋ መስጠት ትንሽ ይከብዳል። የምሬን ነው የምላችሁ፣ ትንሽ ይከብዳል። እና እንደዛ ባትደረግ ደስ ይለኛል። ሲጀመር እነግራችኋለሁ፣ እነዚህ ጎዳና ላይ የሚኖሩ ሰዎች በፍጹም ነው የማያደርጉት። በፍጹም ማለት ነው በፍጹም። እና ሱሴንም በዛ መልኩ ባታሳዩ ደስ ይለኛል። እኔ እንደውም በአሲር እና በሀና መካከል ገብታ ትበጠብጣለች የሚል ሀሳብ ነበር የነበረኝ። የሆነ እንደዚህ አይነት ነገር ይፈጠራል የሚል ሀሳብ ነበር የነበረኝ። እንደገና ደግሞ በዛ በኩል የመጣው የሀና አዲስ ወዳጅ አለ። ከሱ ጋር ሀና በደንብ እንትላለች። መጠጋጋት ሲጀምር አሲር ቀናና ደግሞ ከሱሴ ጋር በደንብ እንትን ምናምን እንደዚህ አይነት ነገር ነበር የጠበቁት። ሌላ ነገር ሆኖ ጉድ ሰራችሁ። ለማንኛውም ይሁና ብለናል። ሌላ አይደል እኔ በቃ የምር ድራማውን ስትቀርጹ ምናምን በቃ ምንም ችግር የለም ክፈሉኝና ብዙ አላስከፍላችሁም። ያው ዩቲዩብ ላይ የምትሰሯት እኩል እንካፈላታለን። ከዛ ይችን ነገር አስተካክለላችኋል። ርፍ አትሉ ደፋ አትሉኝም? ታዲያ ሁሉ ነገር ቢዝነስ ሆኗል። ቢኮዝ የሚጠፋ ሰዓት የለኝም። ለዛ ነው እንደዛ ያልኳችሁ እንጂ ለሌላ ነገር አይደለም። ሜሉም በትናንትናው ክፍል በጣም ታሳዝን ነበር። በቃ ማለት የሆነ መጥቷል። የድሮ የሜሉ ስታይል መጣና ይዛ ቸዋ አረገች። ከዛ በኋላ ደግሞ ይቅርታ ምንም እንደማያውቅ የዋ ሆነች መለስ ብላ። ለመኖር አንዳንዴ የማትከፍሉት መስዋዕትነት የለም። የሆነ ጊዜ እስኪያልፍ ድረስ ስብር እያላችሁ ዝም አጋጥሟችሁ አያውቅም ጋይስ? እኔ በደንብ አሳልፌዋለሁ። ግባለት እየተባልኩ ሰርች በታምኙም ባታምኙም እየተባልኩ አንተ አይገባህም ምን አይነት ግጭት እያደረገ በመፍቻ ምናምን ገጭ እያደረገ ምናምን ሰርቻለሁ። ያንን ሁሉ አሳልፌያለሁ። ይሄ ሁሉ ለምንድን ነው ካላችሁ ያው ጊዜ ነው። ጊዜ የበታች ያደርጋችኋል፣ ጊዜ ደግሞ ከፍ ያደርጋችኋልና ሁሉም ለመልካም ነው። ያው ችለነው ዞር ብለን አልቀሰን እንባችንን ተረክረክረክ አድርገን ምናምን ነበር። የዛኔ እንደውም ልጅ ነበርኩኝ ስጀምር ስራ ምናምን አይ ቲንክ 18 ምናምን ስራ የጀመርኩት በልጅነት ነው። እና አስተዳደጊ ምናምንም ከቤት የምንወጣ አይነት ልጆች አይደለም እና በጣም ተጽዕኖ ፈጥሮብኛል እሱ። ትምህርት ቤት በሩ ፊት ለፊታችን ነው፣ ከትምህርት ቤት ወደ ቤት። ከዛ ግቢያችን ሰፊ ነው፣ እዛ ውስጥ ነው ስንሯሯጥ የምንውለው። ከውጭ ጀለሶች ጋር ምናምን የለም። ወጥቶ መዝናናት ከልጆች ጋር ሄዶ ወክ ማድረግ ምናምን የለም። በቃ ግቢው ሰፊ ነው፣ እዚህ ወክ ታደርጋለህ። ከትምህርት ቤት ሲደወል ደውሉ ይሰማል፣ ከች ነው ቤት። ወዴትም ወልተፍ አትልም። እንደው አንዳንዴ ቤተሰብ ሱቅ ይልከናል። ሱቅ ደርሶ መልስ ነው ይታወቃል። 5 ደቂቃ ከሆነ ከ5 ደቂቃ ካለፈ እንዴት ይባላል። እና በእንደዚህ አይነት አስተዳደግ ውስጥ ነው ያደጉት። ይሄ የተለየ አይነት ስራም ወጣ ብዬ የምሰራው ስራም አልነበረም። አይ ቲንክ ወደ 18 ዓመት ምናምን እየተደበኩኝ ጓደኞቼ ጋር ምናምን ላጠና እያልኩ ወጥቼ አንዳንድ ስራዎችን ለመሞከር አስብ ነበርና ተይዤም አውቃለሁ። እና በእንደዚህ አይነት ህይወት ውስጥ ያሳለፍኩ ልጅ እዛ ጋር ሄዳችሁ የስራ ጫና ውስጥ ስትገቡ ከዛ ያለቃ ጫና፣ ቁጣ፣ ቤት ያለመነው ቁጣ፣ ቤት የሌለብን ቁጣ፣ እዛ ኩርኩም ሲመጣ ምናምን በቃ
ድብልቅልቅ ነው የሚለባችሁ። ብዙ ነገር አልፏል በህይወታችን። በሁሉ ነገር ግን እግዚአብሔር ይመስገን። እሱን እናመሰግነው ዘንድ ጌታን አመሰግነው። በነገራችን ላይ በህይወቴ እየሆነ ያለው ሁሉ ማለት ነው አንደኛ እንዳልጠፋ፣ ሁለተኛ ምናልባት ይሄኛው ህይወቴ ወይም ደግሞ ይሄኛው መስመር በዚህኛው ህይወቴ በዚህኛው አሁን በሄደበት መስመር ባለፍኩበት መስመር ባላልፍ ኖሮ እንደዚህ አይነት ገዛኸኝን አታገኙ እውነት ለመናገር። ምክንያቱም ተመስገን የሚለውን ገዛኸኝ አታገኙ። አገኛችሁኝ አይደለም? መንፈሳዊ ህይወቴም በዛው አቅጣጫ ተስተካከለ። ብዙ የህይወት ለውጦች ውስጥ ገባው። ከዛ በኋላ ደግሞ ከመንፈሳዊ ህይወት ወጥቼ የመድከም ምናምን ነገር ብዙ ነገር አይቻለሁ። ግን ለሁሉ ነገር እግዚአብሔር ይመስገን ጌታ ይመስገን የምልበትን እድል ሰጥቶኛል። አሁን የሆነ ነገር እንትን ቢል አፕን ቢያደርግ የሆነ ነገር ቢሆን እግዚአብሔር ይመስገን ጌታ ይመስገን የሆነ ነገር ተሳክቶልኝ ብታዩ ከኔ የሆነ አንዳች ሁሉ በእርሱ ሆነ አለቀ። እና በህይወታችሁ እንደዚህ እንድትሆኑ ነው ብዙ ነገሮች ቻሌንጅ የሚያደርጓችሁና ታገሱ ነው የሚላችሁ። ታገሱ። ሁሉም ያለ ወዳችኋለሁ። እንደዚህ ስላችሁ እኔን ትልቅ ቦታ እንዳታገኙ። እኔም እንደናንተው ምፍጨረጨር የታክሲ የሚጎለኝ የካርድ ማጣበት ጊዜ ነበር አለ። አሁንም አለ። ማጣበት ጊዜ አለ። ሰራለሁ፣ አገኛለሁ፣ ግን የሆነ ሰዓት የምጠፋበት ጊዜ አለ። አይ አበላሻችሁ። ሱሴን እንደና አምጥታችሁ ጥሩ ነገር አምጥታችሁ ሀናን አንገበገባችሁልን ገና ከማለት ይሄ አበላሻችሁ። ትንሽ ብታንገበግቧት ምን አለ ሀናን በቃ ሱሴ ለስለስ ብላ ወይም ደግሞ ጩና ለስለስ ብላ መታ አለ አይደል በፍቅር ገብታ በቃ አሴርና ሀና መሀል ያለውን ክፍተት እየተጠቀመች በቃ እዛ መሀል ገብታ ሀና በደንብ የምትበሳጭበትና እንደዛ አይነት ነገር ብናይ በጣም ይሻል ነበረ። አሁን ግን ነገሩ ድብልቅ አለ። ምን እንዳሰቡ ነግራችኋል። እንዴት ናችሁ? ውዴ ኖላዊ ተከታታይ ድራማ አማን ናችሁ ወይ? ዛሬ ኖላዊ አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ኖላዊን ላቆም ነው ካልኩ ይኸው ዛሬ ሁለተኛ ሪቪው ሰራው። ባይ ዘ ወይ ምንም እየታየ አይደለም። ሌላ ድራማ ሪከመንድ አድርጉኝና ሌላ ድራማ ጀምርላችኋል። ምን ድራማ ሪቪው ላይ ሌላ በተለይ ደግሞ አዲስ ድራማዎች ቢሆኑ ደስ ይለኛል። ጥሩ የምትሉት አዲስ ድራማ ካለ ንገሩ። ልክ እንደ ሀብል አሁን በጣም ጸዴ ድራማ አስተማሪ ድራማ ነው። የሚያጓጓ የሆነ እንድትጠብቁት የሚያደርግ አይነት ድራማ ስለሆነ እንደዚህ አይነት ድራማዎች ካሉ አሳውቁኝ። ዞሮ ጩና ምን አስባ ነው እንደዛ ያደረገችው? አሁን ከአሴር ጋር ተጣሉ። ስለዚህ ጩና ምን ታደርጋለች ካላችሁ ከነዛ ልጆች ጋር ሆነው አሴርን መጉዳት ይፈልጉ የለ። ስለዚህ በር ይከፍታል ብዬ አስባለሁ። ይሄ ነገር በር ይከፍታል ብዬ አስባለሁ እና አሴር እንዲጎዱ ምናልባትም ደግሞ ያላቸውን እንዲያጡ ምክንያት ልትሆን ትችላለች ብዬ አስባለሁ። በዚህ በኩል የሀና ነገር ስለሚያንገበግባት እሱን ለመበቀል ስትል ልጆቹን ባዶ ልታስቀራቸው ትችላለች። በዚህ አካሄዳቸው አሴርና ተምቹ ባዶ እጃቸውን መቅረታቸው የማይቀር ጉዳይ ነው። አስረግጬ ነው የምናገራቸው። የማይቀር ጉዳይ የምሬን በቅርቡ ታውቃላችሁ። እንደዚህ ከቀጠሉ እንደዛ አይነት ነገሮችን የምናይ ይመስለኛል። ከዛ በኋላ ደግሞ የመጣው እንዴ አኳሁኑ ምናምኑ ስታይሉ ምናምን በቃ ተመችቶኛል። ይሄ መጪ ማለት ነውና ግን እስከነ ቢሮ ብትመጣ አሪፍ ነበረ። እስከነ ቢሮ ብታመጡ ጥሩ ነበረ። እሱ ተቀባይ ነው ያላችሁት። እንደዚህ መቶ ከመንገድ የሚቀፈትላ እንዴ ተቀባይ ቀፈትላ እንዴ ጋይስ አይመስለኝም። ወይስ ደግሞ እሱ ተቀባይ ከዛ ደግሞ ሌላ እሱ ተቀባይ አለ። እንደዛ ቢሆን እኮ መጀመሪያም ያው መንገድ ዳር ምናምን ታዩት ነበር ብዬ ነው። አገኛችሁ? ተከታታይ ድራማ አንዳንዴ የምናስገባበትን እንትን ብንል ጥሩ ነበር፣ ብናስተውል ጥሩ ነው ብዬ አስባለሁ። እንደዚህ ሰው ሲጨመሩ በተለይ ዝም ብሎ መጥቶ መንገድ ላይ ቁጭ አይደረግማ። ምክንያቱም ከዚህ በፊት እዛ ሰፈር አንድ የሚኖሩት ለምን አልተገናኙም? ከዚህ በፊት የኛም ጥያቄ ነው። አገኛችሁኝ አይደለ ወይ? ደግሞ እንትን ብታረጉ ከቢሮ ወጥቶ እነዛ ልጆች ዛሬ ጠብቄ እንደዚህ ማድረግ አለብኝ ምናምን የሚል አይነት ነገር አሳይታችሁ ቢሆን ኑሮ
ከሆነ ቦታ እንደመጣና እነሱን ለመጠበቅ እዛ ሰፈር እንደተገኘ አስተውለን ማየት እንችል ነበርና እንደነዚህ አይነት ነገሮች ትናንሽ ነገሮች ድራማው ላይ ክፍተት ይፈጥራሉ ብዬ አምናለሁና እንደዚህ አይነት ነገሮችን ብታስተካክሉ በጣም ደስ ይለኛል። ልጁ ግን በነገራችን ላይ በጣም ተመችቶኛል። ይችላል በቃ ይመቸው። እስኪ እንግዲህ በደንብ ቀጥለን እናያለን። ለምናሴ ብሩን ያስቀምጠው ማን ነው? ማን ይመስላችኋል? እስኪ ኮሜንት ላይ ያስቀምጡልኝ። መስፍኔ ካላችሁ እርግጠኛ ነኝ ትክክል ናችሁ፣ እናንተ ጀግኖች ናችሁ ብዬ ላወድሳችሁ። እኔ በቃ 99% አይባልም፣ ግን ድራማ ላይ 99% አይባልም። በፍጹም ነው የማይባለው። 99% መስፍኔ ነው። ይህንን ያደረገው መስፍን አባታቸው ነው። ምክንያቱም በአካል መጥቶ ቢያደርግ አይቀበሉትም። ስለዚህ ከነሱ ጎን ሆኖ ከዛ ነገር እንዲወጡ ሁሉንም ያግዛቸዋል። እዛ እየተገኘ ለሁሉም ድጋፍ ያደርጋል እያልኳችሁ ያለሁት ሰው መስፍኔ ነው ብዬ ነው እኔ እንትን የምለው። መስፍኔ በአካሉ ባይመጣም እንኳን የመስፍኔ መልእክተኛ ነው። አሴር ሊሆን ይችላል፣ ተምቹ ሊሆን ይችላል። የመስፍኔን መልእክት እያደረሱ ነው ማለት ነው። ምክንያቱም አሁን አሴር ቢሰጠው መስፍኔ የሰጠኝ ነው፣ መስፍኔ አባታቸው የሰጠኝ ነው ምናምን ብሎ አሴር ቢያስተላለፍ ልጆቹም አይቀበሉም፣ ሜሉም አትቀበልም፣ አይሰሙም። ስለዚህ መስፍኔ ራሱ ወደ ሀገር ተመልሶ እያገዛቸው ነው። አለበለዚያ ደግሞ በአሴር ወይ በተምቹ በኩል በአንድ ሰው በኩል መጥቶ እያገዛቸው ነው ማለት ነው።